ይህን ግፍ ለህዝብም ቤተክርስቲያኗን ለሚመሩት አበው ሊቃነ ጳጳሳትም መናገር ፈልጋለሁ። የቤተክርስቲያኗ ትልቁ ነገር ያለው እናንተ እጅ ላይ ነው ብዬ ስለማመን እኔ ማለት ነው ለዚህም ድርጊት መልስ ተሰጣላችሁ ብዬ የማምነውም የምጠብቀውም እናንተን ነው እንጂ እንዴ አንድ ቲክቶከር ተነስቶ እንዴ ያልሆነም እንዴ ሆኗል ቢለኝ እኔ ሲጀመር አላየውም አልሰማውም። በታሪክ ውስጥ የተፈጠረ የታሪክ ክፍተት ነው። ታላቋ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስትታሰብ ይሄንን ክፍተት በምን ትዘጉታላችሁ? ምን ብላችሁ ነው የምትዘጉት? የታሪክ ክፍተት ነው የተፈጠረው ማለት ነው። የብዙ ሰዎች ህይወት ጠፍቷል። የብዙ ሰዎች አካል ጎድሏል። ብዙ ሰዎች ከማህበረሰብ ተለይተዋል። ሀገራቸውን ጥለው ተሰደዋል። የአእምሮ የአካል ጤና ጉድለት ተከስቶባቸዋል። መቼ? በ1980ዎቹ። ከዛ በፊት የተፈጠረ አለ። ያንኔ አልደረስኩበትም ሲባል ግን ሰምቻለሁ። ሃይማኖተ አበው የሚባል ነበረ። ቤተ ክህነት አካባቢ ሊቃነ ጳጳሳት ሁሉ አባል የሆኑበት የቤተ ክርስቲያን ጉባኤ ነው ሃይማኖተ አበው።